የ28ኛው የእንግሊዝ ፕሪሚየር ሊግ ተጠባቂው ጨዋታ ማንቸስተር ዩናይትድ ከአርሰናል ያደረጉት ጨዋታ ፍጻሜውን አግኝቷል። ማንቸስተር ዩናይትዶች ቀይ ሰይጣን መሆናቸውን በትክክል ለመድፈኞቹ አሳይተዋል። ማንቸስተር ዩናይትዶች በትናንትናው ጨዋታ ሜዳ ውስጥ ፈርጉሰን ያስመስለውታል። 90ው ደቂቃ እሳት የተላበሰ ነበር። ምታተኛው ፖርቹጋል ብሩኖ ፈርናንዴዝ ያስቆጠረው ጎል ደግሞ ማራቶኑን በ30 ደቂቃ እንደመጨረስ ማለት ነው። ማንቸስተሮች ማሸነፍ ነበረባቸው። ነገር ግን እግር ኳስ ዓለም ላይ ሁሌም እንደምናገረው የሰራ ሳይሆን ያልሰራ እንደሚበላ ወደ ኋላ ተመልሰን የፒኤስጂ እና ሊቨርፑልን ጨዋታ ማስታወስ ግድ ይልብናል። አርሰናሎች መሸነፍ ነበረባቸው። ነገር ግን ምስጋና ለዴቪድ ራያ አቻ መውጣት ችለዋል። ዴቪድ ራያ የዓለማችን ምርጡ በረኛ ነው። የማይቻለውን ያስቻለ ስፔናዊ ምርጡ በረኛ ማን ነው ካላችሁ አድማጮች ዴቪድ ራያ ነው። መድፈኞቹ የጀርባ አጥንት ነው። መድፈኞቹ የአርቴታ ቡድን የእንግሊዝ ፕሪሚየር ሊግ ዋንጫ አጅበውና ጨብጭበው በትናንትናው ጨዋታ ለሜርሲሳይዱ ሊቨርፑል አስረክበዋል። ምንም አይነት ማስተባበል የለም። የእንግሊዝ ፕሪሚየር ሊግ ዋንጫ ውጭ ናቸው መድፈኞቹ። ምናልባት የሻምፒየንስ ሊግ የመቆየት ዕድል ይኖራቸዋል። መድፈኞቹ የሻምፒየንስ ሊግ ወደ 8 የማለፍ 97% አላቸው። 8 ውስጥ ደግሞ ማንን ያገኛሉ ለሚለው ለደጋፊዎችና ተመልካቾች ይተው። ሌላኛው ጨዋታ ቶተንሃም ከቦርንማውዝ ያደረጉት ጨዋታ ነበር። ቶተንሃሞች ከጊዜ ወደ ጊዜ ከዋንጫና ከቶፕ 4 እያሽቆለቆሉ መጥተዋል። ቶተንሃሞች በሜዳቸውና በደጋፊያቸው ከቦርንማውዝ ጋር አቻ መውጣት ችለዋል። ቦርንማውዞች በዘንድሮ ግስጋሴያቸው መጥፎ የማይባሉ ነው። ምናልባት የሚቀሩ 10 ጨዋታዎችን በጥንቃቄና 3 ነጥብ ይዘው መውጣት ከቻሉ ሻምፒየንስ ሊግ የመሳተፍ ሰፊ ዕድል አላቸው። ሌላኛው የመስከረም ዝናብ የሚመስሉ ቼልሲዎች ትናንትና በሜዳቸው ከሌስተር ጋር ተጫውተው 3 ነጥብ ይዘው መውጣት ችለዋል። ቼልሲዎች በመጀመሪያ መጣጣቸው ጥሩ ነበሩ። ነገር ግን ታህሳስና ጥርን ሲደርሱ ውሃን በወንፊት እንደማያዛሉ። ለቀጣይ ዓመት ሻምፒየንስ ሊግ መሳተፍ ቼልሲዎች ትልቅ ፈተናና ስራ ይጠብቃቸዋል።